ሶስቱ ነገረኛ ዶሮዎች በአንድ ላይ አብሮ የሚኖሩ ሶስት ነገረኛ ዶሮዎች ነበሩ። ለጌታቸው በአግባቡ እንቁላል ካለመጣላቸው ውጭ በግቢ ያሉትን ዶሮዎች እየዞሩ ክፋት እንዲያውቁ ይወተውቷቸዋል። በፊት እኛን አታሎ እሱ ማን ነው ከኛ እንቁ የሚጠብቅ እያሉ ሲወድቅ የሚሰበረው እንቁላላቸውን ልክ እንደ ከበረ ድንጋይ ዋጋ ይሰጡታል። በዚህ ግብራቸው የተበሳጨ አሳዳሪያቸው ከግቢው ለቀው እንዲወጡለት የጓሮውን በር ከፍቶ ተወላቸው። የተከፈተ በር ሲያገኙ ከስራ መለጥን ብለው በመደሰት ከግቢያቸው ወጥተው እየተንቀሸቀሹ ወደማያውቁት መንገድ ሲሄዱ በገደል የተከበበ ጥቅጥቅ ያለ ጫካ ውስጥ ገቡ። ነገር ግን የማያውቁትንና ያለመዱት ቦታ በመድረሳቸው ከመደገጥ ይልቅ በሚያዩት ነገርና በሚሰሙት ድምፅ አቃቄር ማውጣት ጀመሩ። በአጠገባቸው ድንገት ጃር ስታልፍም ተመለከቱ። እቺ ሸው ተሸክማ የምትዞር ምኗ ሞኝ ነች እየተባባሉ ድምፃቸውን ከፍ በማድረግ ቀጥቀጥ ብለው ሳቁባት። ጃርትም በንግግራቸው ተበሳጭታ በበላዩ ላይ የተሸከመችውን የጠላት መከላከያ ቆዳዋ ላይ ፈጣሪ ያዘጋጀላትን እሾህ አርከፍክፋ መግደል አሰበችና ስራም አላጣው ከእናንተ ጋር አልጣላም ብላ ጥላቸው ሄደች። ሶስቱም በአንድነት በድጋሜ እየተሳሳቁ ይቺ ምኗ ነች? ለአሳዳሪያችን ብንወስድለት እኮ እንቁላል ጣሉ እያለ ባልጨቀጨቀን ነበር። ግቢውን በዚች ሙሉ ሸክም አጥሮ ንብረቱን በተከላከለ ነበር እያሉ እየገለፈጡ በመጓዝ ላይ እንዳሉ ረግረግ አካባቢ ደረሱ። የእንቁራሪቶችን ቁርቁርታ በሰሙ ጊዜ እንዴት ያለ የሚያስጠላ ድምፅ ነው! ውይ ሲደብር! ብርክክ በማለት በክንፎቻቸው ጆሮቻቸውን ሸፍነው በሚሰሙት በእንቁራሪቶች ድምፅ መሳለቅ ጀመሩ። ድንገት ተሳልቀው ሳይጨርሱ ፊት ለፊታቸው እነዚህ ደግሞ እነማን ናቸው? ከየትስ የመጡ ናቸው? ብሎ ተኩላው ድቅን ብሎ ፊት ለፊታቸው ቆመ። ነገረኞች ዶሮዎች አይተው ከመደንገጥ ይልቅ ተራ በተራ ያናግሩት ጀመር። አንደኛዋ ዶሮ ከንፈሯን እያሞጠሞጠች አፍህና አቋምህ እኛ አሳዳሪ ጋር ሲርመጠመጥ የሚለውን ሞኙን ውሻ ይመስላል። ነገር ግን እርሱ ለጌታው ታማኝ ነው። ከአንተ የባሰ ጅላጅል አይመስለኝም። እንዳንተ ጅላጅል አይመስለኝም ብላ ተኩላውን የድፍረት ቃል ተናገረችው። አያ ተኩላም በንግግሯ ተገርሞ አይኑን አፈጠጠ። ምን ትላለች እቺ ቀረሮ ብሎ ተቆጣና ባንዴ ሊከመርባቸው ቃጣው። ሁለተኛዋ ዶሮ ፈጠን ብላ አይ ቆይ አንዴ ምን መሰለ ያንተ ቢጤ ሞኙ ውሻ በአግባቡ ተከብሮ የተለያየ ምግብ ይበላል። አንተ እዚህኛ ጋር ቁመ አፍህን ታሞጠሙጥብናለህ። ለአንተ ስለ ስም ጥሩ ነው ከሶስት ሴቶች ዶሮች ጋር ተጣላ ብትባል። ሳይመልስላቸው ሶስተኛዋ ዶሮ ተንደርድራ ሂዳ ፊት ለፊቱ ቁማ ፈሪና ሞኝ በሚያሸንፈው ላይ ይበረታል አሉ። በዛን ጊዜ አያ ተኩላ ማነው ፈሪ ማነው ሞኝ በማለት አስጠሊታ ንግግራቸውን ንቋቸው በቆሙበት ጥሏቸው ሄደ። ሶስቱም ነገረኛ ዶሮዎች አላስቀይማቸውም ብሎ ጥሏቸው ሄደውን ተኩላ ኋላ እየተከተሉ በግጥምና ዜማ እያንጎራጎሩ ያበሳጩት ጀመር። ፈሪ ለእናቱ ሲባል ሰምተካል፣ ድንቄም አክብረ ነገር ፈርተካል። ቀርበ ብታየን ክንደ ብርቱነን አፈር ላይ ባንዴን ጥለካለን ለሶስት ዘርጥጠን። በግጥምና ዜማ እያንጎራጎሩ ያበሳጩት ጀመር። ፈሪ ለእናቱ ሲባል ሰምተካል፣ ድንቄም አክብረ ነገር ፈርተካል። ቀርበ ብታየን ክንደ ብርቱነን አፈር ላይ ባንዴ እንጥለካለን ለሶስት ዘርጥጠን እያሉ ከስር ከስሩ ሲከታተሉት ምንም ምላሽ ሳይሰጣቸው ጥሏቸው ሄደ። በቃ እንደኛ ያለ ፍጥረት የለም፣ ሁሉም ያከብሩናል፣ ሁሉም ይፈሩናል በማለት እየተጎረሩ ሲጓዙ እናቷ ደንጥላት ሄደች ትንሽዬ ነብር ልጅ አገኙ።
ለመጣላት ሶስቱም ሲከቧት፣ ትንሽዬው አይነብር ልጅ ግን አጫዋች አገኘው ብላ በደስታ ስትጠጋቸው፣ ነገረኛ ዶሮዎች አንቺ ደግሞ ማነሽ? መልኪ ሲያዩሽ ታምሪያለሽ በማለት ሲጠይቋት፣ ትንሽዬው አይነብር ልጅ ገና አፍ አልፈታችምና ለመናገር እያለች ስትኮላተፍ፣ በይ 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 እኩያሽን ፈልጊ ብለው በቆመችበት እያለቀሰች ጥለዋት ሄዱ። በዘለፋቸውና በንግግራቸው የተበሳጨው ተኩላ ባልንጀሮቹ ዘንድ ደርሶ ባልንጀሮቹን እንዲህ አላቸው፣ አሁን በአስቸኳይ የማዛችሁን አድርጉ። መንገድ ላይ ስመጣ በእጅ ያዝኩትን ዕቃ ድንገት ረሳው። ያ ዕቃ ደግሞ ለእናንተ ጠቃሚ ነው። ከሩቅ ቦታ ነው ይዤላችሁ የመጣሁት። ሆኖም ግን በቅርብ አካባቢ እንደጣልኩት እርግጠኛ ነኝ። ሂዱና ፈልጉ ብሎ 3 ፈርጠም ያሉ ተኩላዎችን መረጠና ላካቸው። እሺ ብለው ትንሽ እንደተራመዱ፣ አንዴ ቆዩ፣ የረሳሁት ነገር አለ። እግረ መንገዳችሁን አፋቸው እንደ ቀንድ የሾለ ምላሳቸው ከክር የቀጠነ በሁለት እግሮቻቸው የሚሄዱ 3 እንግዳዎች ካገኛችሁ ብዙ አትድከሙ። በምትፈልጉት ዕቃ ፋንታ እነሱን ሸልሚያቸዋለሁ። ቀርጠፍጥፍ አድርጋችሁ ብሏቸው። ነገር ግን ለማውራት አፋቸውን እስኪከፍቱ እድል እንዳሰጧቸው። ነገረኛና ሸረኛ በሩቅ የሚለውን አባባል እነርሱ ጋር አይሰራም ብሎ ትእዛዝ ሰጥቶ ላካቸው። 3ቱም ነገረኛ ዶሮዎችን ትንሽዬዋ ነብር ልጅ አጫውትኝ እያለች ስትከተላቸው፣ ዘርበይ አቦው አትመጥኝም ብለው በእግራቸው ገፍትረው ጥለዋት ሰከም እያሉ በመጓዝ ላይ እንዳሉ ከ3ቱ ተኩላዎች ጋር ተገናኙ። ፊት ለፊት ተፋጠጡ። በታዘዙት መሰረት ሊበሏቸው አስበው ከተንደረደሩ በኋላ ከመካከላቸው ቦታውን እንደማያውቁ አዲስ እንግዳ እንደሆኑ የተረዳው አንደኛው ተኩላ፣ ቆይ እንግዶች ናቸው። መጀመሪያ እንዴት እንደዚህ እንደመጡ እዚህ ቦታ እንዴት እንደመጡ እንጠይቃቸው ብሎ ጠየቃቸው። 3ቱ ነገረኛ ዶሮዎችም በስራቸው ሳይጸጸቱ እና ሳያፍሩ አንድ ባንድ ለተኩላዎች አሳዳሪያቸውን እንቁላል አንጥልም በማለት አምልጠው እንደመጡ ለተኩላዎች ማስረዳት ጀመሩ። ተኩላዎችም በጣም ተገረሙ። በሉ እንደዚህ አታድርጉ፣ ፈጣሪ የሰጣችሁ እንድትሰጡ ነው። ከእናንተ የወጣው እናንተን ምንም አይጎዳችሁም፣ አይጠቅማችሁም። ለአሳዳሪያችሁ ግን ይጠቅመዋል። ጥራጥሬ ገዝቶ ነው እናንተን የሚመግባችሁ። እንቁላላችሁን ተመልሳችሁ በመጣል አሳዳሪያችሁን ይቅርታ ጠይቃችሁ ተስማምታችሁ ከምትኖሩ እኛ እዚህ ቀረጣጥፈን ከምንበላችሁ የቱን ትመርጣላችሁ ብለው ሲነግሯቸው፣ 3ቱ ነገረኛ ዶሮዎቹ አዘኑ፣ ተጸጸቱ። ዛሬ የተረፍነው በአሳዳሪያችን የልብ ቅንነትና መልካምነት ነው እንጂ ተበልተን ነበር፣ ብንሄድ ይሻለናል ብለው ከተኩላዎች ጋር ተሰነባብተው አሳዳሪያቸውን ይቅርታ ጠይቀው በርካታ እንቁላሎችን ስጦታ እየለገሱ አብረው መኖር ጀመሩ። ነገረኛ ታሞ አይተኛ እንዲሉ ልጆች ከዚህ ተረት የምንማረው ውሸትን ይዞ ንግድ፣ ክፋትን ይዞ መንገድ አንድም ለውድቀት አንድም ለኪሳራ ይዳርጋል። ደህና ሰንብቱልኝ ልጆች። በሚቀጥለው በሌላ ተረት እንገናኛለን። እናመሰግናለን። ልጅነቴ ቲዩብን ሰብስክራይብ አድርጉ።